ተወዳጁ የእንግሊዝ ፕሪሚየር ሊግ እንደደመቀ ተጠናቋል። በ33ኛው የፕሪሚየር ሊግ የውድድር ዓመት 20 ቡድኖችን አሳትፎ ለ38 ሳምንት ሲያፎካክር ከርሞ ልክ ሜይ 25 ፍጻሜውን አድርጓል። በዚህ ሂደት በ900 ሚሊዮን ቤቶች ከ1.8 ቢሊዮን የዓለም ሕዝብ አይኑን የጣለበት ሊግ በ380 ጨዋታዎች 1091 ጠቅላላ ግቦች የተመዘገቡበት በኤርሊንግ ሃላንድ የዓመቱ የመጀመሪያ ጎል ተጀምሮ የበርንማውዙ ጀስቲን ክላይቨርት ለመጀመሪያ ጊዜ የፔናልቲ ሃትሪክ የሰራበት፣ አርነ ስሎት አምስተኛ በመጀመሪያው ሲዝን ዋንጫ ያነሱ አሰልጣኝ የሆኑበት፣ ግብፃዊው ሞ ሳላህ ኮከብ ሆኖ የደመቀበት፣ ኮከቦቹን ከዓለም ዙሪያ እንደሚያሰባስብ ያሳየንና የ64 ሀገራት ተጫዋቾች በ20 ክለቦች የተገኙበት፣ እንዲሁም ለመጀመሪያ ጊዜ ከኢራቅ አሊ አልሐሚዱ ለኢፕስዊች፣ ከኡዝቤኪስታን አብዱልቃድር ኩዛኖቭ ለማንቸስተር ሲቲ ተሰልፎ ሲጫወት ያየንበት፣ በመጨረሻም ሊቨርፑል 20ኛውን ዋንጫ ከፍ ያደረገበት ዓመት ሆኖ አልፏል። በአሰልጣኞች በኩል 4 አሰልጣኞች ከስራቸው የተባረሩበት ዓመት ሲሆን ኤሪክ ቴን ሃግ ቀዳሚ ነበሩ። ከሳቸው በመቀጠል ስቲቭ ኩፐር ከሌስተር፣ ጋሪ ኦኔል ከወልቭስ፣ ረሱል ማርቲን ከሳውዛምፕተን ተለያይተዋል። የአርሰናሉ ዴቪድ ራያ እንዲሁም ማት ሴልስ ከፎረስት 13 ክሊንሺት የወርቅ ጓንት ያጠለቁበት ሲሆን ሞ ሳላህ በ29 ግቦች ኮከብ ግብ አግቢ ሆኗል። በዓመቱ ፎረስት ብራይተንን 7-0 ያሸነፈበት ጨዋታ ትልቁ በሜዳ የማሸነፍ ሪከርድ ሲሆን ኢፕስዊች በማንቸስተር ሲቲ 6-0 የተሸነፈበት ጨዋታ ትልቁ ከስቴዲየም ውጪ ብዙ ጎል የተመዘገበበት ጨዋታ ነበር። 9 ግቦች የተቆጠሩበት ቶተንሃም ከሊቨርፑል 3-6 የተጠናቀቀው ጨዋታ በሰፊ ግብ የተጠናቀቀ ትልቁ ጨዋታም ነበር። በ26 ጨዋታዎች ሊቨርፑል ያልተሸነፈ ሲሆን በተቃራኒው ሳውዛምፕተን 14 ያለማሸነፍ ሪከርድን ይዟል። 8 ተከታታይ ሽንፈትን በማስመዝገብ ሌስተር ሲቲ ቀዳሚ ነው። በዓመቱ 99 ቢጫ ካርድ በመመልከት ቼልሲ ቀዳሚ ሲሆን 57 ቢጫ በማስመዝገብ ሲቲ ጥሩ ነበር። በቀይ ካርድ አርሰናል 6 ቀይ ካርዶቹን በማየት ቀዳሚው ነው። ሌስተር ጨዋ ቡድን ነበር፣ 0 ቀይ ካርድ። በ38 ሳምንት በጠቅላላ ሲያዝናናን የነበረው ይህ ሊግ ሜይ 25 ፍጻሜውን አግኝቷል። በ10 ስቴዲየሞች 20 ቡድኖችን አገናኝቶ ፍጻሜውን አድርጓል። በ84 ነጥብ ሊቨርፑል ዋንጫውን ከፍ ሲያደርግ አርሰናል፣ ሲቲ፣ ቼልሲ እንዲሁም ኒውካስል ወደሚቀጥለው ዓመት ቻምፒዮንስ ሊግ አምርተዋል። አስቶን ቪላ ኢሮፓ ሊግን ሲቀላቀል ኖቲንግሃም ፎረስት ኮንፈረንስ ሊግ ላይ ይሳተፋል። ቶተንሃም ሆትስፐር የኢሮፓ ሊግ አሸናፊ በመሆን 2025-26 ቻምፒዮንስ ሊግ ሲዝንን ይሳተፋል። በዓመቱ መጀመሪያ ላይ ያደጉት ሌስተር፣ ኢፕስዊች እና ሳውዛምፕተን በመጡበት ዓመት ፓራሹት ፔመንታቸው ይዘው ወርደዋል። ከመረጃዎቹ ጋር ዳዊት ነበርኩኝ። የኳስ ተራ ዩቲዩብ ቻናልን ሰብስክራይብ በማድረግ አብራችሁ እንድትቆዩ ጋብዛለሁ።